ብን የሉና ስጋት መቀረፍ ማለት ነው። አርበኝነት ማለት እንዳረጉ ሰው ክርስቶስ እስከ መስቀሉ ጫፍ መድረስ ከሆነ በእኛ በዚህ ዘመን ባለን የነጻነት ታጋይ አርበኞች የመስቀላችን ጫፍ የህዝባችን የሉና ደህንነት ማረጋገጥ ነው። ያለ ማድረግ ራስን መስጠት ያስፈልጋል። ገንዘብን መናቅ፣ ሀብትን መናቅ፣ ትግብግብነትን መናቅ፣ ምቾትን መናቅ፣ ከዚያም ራስን መስጠት፣ ለዓላማ ራስን መስጠት ከጓደኛ ቀድሞ መገኘትን ይጠይቃል። በዚህ ዘመን እንደምታውቁት አማራ ሆኖ አማራን የሚወጋ ጸረ ህዝብ የሆነ ባንዳ የበዛበት ጊዜ እንደሆነ ታውቃላችሁ። ባንዳነት በዚህ ዘመን ብቻ አይደለም ያለው፣ በቀደሙትም ጊዜ ነበረ። ነገር ግን በታሪክ ሲሰነድ ሁለት አይነት ታሪክ አለ፣ የጠራ ታሪክና ጥቁር ታሪክ። የጠራውን ታሪክ የሚጻፈው ራሳቸውን ክደው ለዓላማ ራሳቸውን ሰጥተው ዋጋ የከፈሉ ጀግኖች ናቸው። አንድ ታሪክ ልንገራችሁ በዚሁ አጋጣሚ። በግራኛ መዶራራ ጊዜ ታስታውሱ እንደሆነ ወይም ደግሞ የሆኑ መጽሐፎች ላይ በታሪክ ሲነገር ሰምታችሁ እንደሆነ ግሸን አምባ ተራራ ላይ የተሰበሰቡ የነገስታትና የመኳንንት ልጆች ነበሩ። እነሱን የሚጠብቁም የክብር ዘበኞችም ጭምር ነበሩ። ግራኝ በርካታውን ቀጠና እያጠቃ በመጣ ጊዜ መጣና ያን ቦታ ተራራው ላይ ያሉት ሁለት በሮች ናቸው መውጫ ያሉትኝ። ያን ተራራ ዘግተው ለወራት ተዋጉት። ይወጣል ይመቱበታል። ለረጅም ጊዜ ሲከላከሉት መግቢያ ሲያጣ አንድ ነገር አደረገ። አካባቢው ሌላ መግቢያ በር የሚያውቅ ሰው ፈልጎ ጠየቀ። 1000 ብር እሰጣለሁ አለ። ደበበ የሚባል ኢትዮጵያዊ የሆነ ሰው ለግራኛ መዳደረና 1000 ብር ለመቀበል ሲል ከጀርባ በኩል የድብቅ በር መውጫ የሆነችውን ወደ ተራራው መውጫ በር ከፍቶ አሳያቸው። እየመራ ወሰዳቸው። ለአንድ ወር ያክል ተዋግተው በአርበኝነት ተጋድለው ራሳቸውንም ሀገርን ሲጠብቁ የነበሩ ጀግኖችን ራሱ ተሸንፎ ወንድሞች እንዲያሸንፍ ለ1000 ብር ሲል መንገድ እየመራ በተራራ በጀርባ ሰጣቸው። ያን ያክል ሲዋጉ የከረሙ አርበኞች ባላሰቡት ሰዓት ከፊት ለፊት ያለውን ሲዋጉ በጀርባ በር ወጣባቸውና ከበባቸው። ሲጠብቁ የነበሩ የክብር ዘበኞች ተዋግተው 500 በላይ አርበኞች ተሰዉ። እዚያ ተራራ ላይ የነበሩ የነገስታት ሚስቶች፣ የሹማምንት ሚስቶች ልጆች ነበሩ። እነኛን በሙሉ ያዙና ደፈሯቸው። ያን ጊዜ ምን አደረገች? አንዷ እነዚያ መሃል አንዷ የሆነች ሴቶችን በሙሉ ሰበሰበችና ወንድሞቻችን ገለዋል፣ ባሎቻችን ገለዋል፣ ክብራችን አዋርደዋል፣ አገራችን ወረዋል፣ እኛንም ደፍረው አዋርደውናል፣ እኛን ለመጠቀም ያያደረጉን ያሉት። ነገር ግን አንድ ጊዜም ቢሆን ተደስተው ረክተው ሲተኙ ሁላችሁም በተመሳሳይ ሰዓት ተነስታችሁ በራሳቸው ጩቤ አንገታቸውን ቀልታችሁ መጣል መቻል አለባችሁ ብላ መከረች። 500 ሴቶችን ያሳመፀቻቸው። ተዘጋጁ። ያን አድርገው ረክተው ተደስተው ደግመው ሲተኙ 500ዎቹ ሴቶች ተነስተው 500ዎችን የአባቶቻቸውን የባሎቻቸውን ገዳይ አርደው ጣሏቸው። እዚያ ተራራ ላይ ያለው አማጺ 500 ሰው ብቻ አይደለም ወረራ የመጣው በርካታ ሰው ነው። ነገ እንደሚገደሉ ያውቁታል። ነገር ግን እነሱንም የደፈሩ ያዋረዷቸውን የአባቶቻቸውና የባሎቻቸውንም ገዳይ ማስወገድ ነበረባቸው። ተበቀሏት። ያን አደረጉ። በነገተው ሲታይ እነኝህን ሴቶች ለወሲብ ጥማት ሲጠቀም የነበረ የግራኝ አህመድ ሰራዊት አመራር የነበረ ነው። የሹማምንት ልጆች ሲደፍር የነበረ ሁሉም ሙቶ ተገኘ። እነዚህን ሴቶች አሰባሰቡና ረሸኗቸው። አሁን አንድ ጥያቄ ነው የምጠይቃችሁ። ረሸኗቸው። እነዚያ ሰዎችም ተበሳጭተው ለወንድሞቼ ያልሆን ለወገኖቼ ያልሆን ለኛ አትጠቅምም ብለው መንገድ መርቶ ያመጣውን ሰውዬ 1000 ብር መስጠቱን ትተው እየመራ ባወጣቸው ተራራ ላይ ገደል ለቀቁት።
አሁን ማነው ባንዳ ማነው አረኛ? ያቺ ሴት ወይስ ይሄ ወንድ? ደበበ ወይስ ሴቷ? ሴቷ እንደምትሞት አውቃ ግን ለክብሯ ስትል ራሷን ሰጣለች፣ ወይም ደግሞ እህቶቿን ለአርበኝነት ትግል አነሳሳለች። የሀገራቸውን ወራሪ ህዝባቸውንም ያንገላታ እነሱንም ክብራቸውን የገፈፈና የደፈራቸውን ተነቅላለች። ያ ወንድ ግን ለአንድ ሺህ ብር ሲል መርቶ ወገኖችን አዋርዶ አስደፍሮ መሪዎችን አስገድሎ ያንን ብር ሳያገኝ በገደል ተወርውሯል።